በወር እስከ $3000 ያለምንም ድካም በዩቲዩብ አውቶሜሽን ወይም በኤአይ ብቻ ቪዲዮ እየሰሩ ሀብታም ይሁኑ። እንደዚህ አይነት ንግግሮች በየሶሻል ሚዲያ እየተዘዋወሩ ይገኛሉ። እውነት ዩቲዩብ አውቶሜሽን እንዲህ በቀላሉ ዶላር ይታፈስበታል ወይስ እንደዚህ የሚሉ አካላት የማይነግሯችሁ ሌላ ሚስጥር አለ? ዛሬ ዩቲዩብ አውቶሜሽንን ጭምብል አውልቀን ስንት ቪዲዮ እንደሚያስፈልግ፣ ሞኔታይዝ ለመሆን ስንት ጊዜ እንደሚፈጅና ትክክለኛውን የገቢ መጠን መሬት ላይ ካለው እውነታ ጋር በአራት ክፍሎች ከፍለን እናያለን። ለቤቱ እንግዳ ከሆኑ ሰብስክራይብ አድርገው ቤተሰብ ይሁኑ። አንደኛ፣ ሞኔታይዝ ለመሆን ስንት ጊዜና ስንት ቪዲዮ ያስፈልጋል? ብዙ ሰው ተስፋ የሚቆርጥበት ቦታ እዚህ ጋር ነው። ምክንያቱ ደግሞ ቀለል አድርገው ስለሚያዩት። ዩቲዩብ ቻናል ሞኔታይዝ ለመሆን 1000 ሰብስክራይበር እና 4000 ዎች አወር ያስፈልጋል። ይህንንም በጊዜ ደረጃ ስናሰላው በአማካኝ ከ6 ወር እስከ 1 ዓመት ይፈጃል። ሌላው የቪዲዮ ብዛት ነው። አብዛኞቹ ቻናሎች ሞኔታይዝ ከመሆናቸው በፊት ቢያንስ ከ30 እስከ 60 ጥራት ያላቸው ቪዲዮዎች ያስፈልጋቸዋል። ሁለተኛ፣ የዩቲዩብ ኤአይ ፖሊሲና ሞኔታይዜሽን። ዩቲዩብ በኤአይ የተሰራ ቪዲዮን ይቀበላል፣ ነገር ግን ጥብቅ ህግ አለው። የመጀመሪያው ተጨማሪ እሴት ወይም አድድ ቫልዩ። በኤአይ ስክሪፕት አጽፋችሁ በኤአይ ድምፅ አውጥታችሁ ያለምንም የሰው ልጅ ፈጠራ ቪዲዮ ብትሰሩ ሪዩዝድ ኮንቴንት በሚል ገቢያችሁን ሊዘጋው ይችላል። ሁለተኛው እዚህ ላይ የሮቦት ድምፅ ነው። አሁን ላይ ይሄ ነገር አይሰራም። የሰው ድምፅ የሚመስሉ ናቹራል ኤአይ ድምፆችን መጠቀምና የራሳችሁን የፈጠራ ጥበብ በኤዲቲንግ ላይ መጨመር ይኖርባችኋል። አለበለዚያ ተቀባይነት አይኖረውም። ሶስተኛ፣ የገንዘቡ አቆጣጠር። $2000 ለመስራት ስንት እይታ ያስፈልጋል? በዩቲዩብ አሰራር ክፍያ የሚወሰነው በሲፒኤም ወይም በሺህ እይታ ነው። ዩቲዩብ አውቶሜሽን ዓለም አቀፍ ቻናል ስለሆነ በ1000 ቪው ክፍያው ከ5 እስከ $15 ሊደርስ ይችላል። ስለዚህ $2000 ለመስራት በወር እስከ 500,000 እይታ ያስፈልጋል። ነገር ግን እዚህ ላይ አንድ ነገር ማስተዋል ያስፈልጋል። ወደዚህ ሲስተም ለመግባት ከዓለም ምርጥ ፈጣሪዎች ጋር መወዳደር እንዳለባቸው አትርሱ። አራተኛ፣ ስልጠና ልስጣችሁ የሚሉ ሰዎች ሚስጥር። መጀመሪያ አንድ ነገር እናስተውል። አንድ ሰው በዩቲዩብ አውቶሜሽን ብቻ በወር በሺዎች የሚቆጠሩ ዶላሮች የሚያገኝ ከሆነ ለምን ያንን ሚስጥር ለእናንተ በትንሽ ክፍያ ለመሸጥ ይቸኩላል? እውነታው ብዙ ጊዜ የእነዚህ ሰዎች ዋና ገቢ እናንተ የምትከፍሉት የስልጠና ክፍያ እንጂ ቻናላቸው የሚያመጣው ገቢ አይደለም። ስለዚህ ወዳጆቼ ዩቲዩብ አውቶሜሽን የአንድ ጀንበር ሀብት ማግኛ ሳይሆን ቢያንስ ከ6 ወር በላይ ጠንክሮ መስራትን የሚጠይቅ እውነተኛ ቢዝነስ ነው። እኔ ይህን መረጃ የምነግራችሁ ብዙ ሰው ጊዜውንና ገንዘቡን እንዳያባክን ነው። ከላይ የነገርኳችሁን ታሳቢ በማድረግ መስራት ትችላላችሁ። እናንተ ስለ ዩቲዩብ አውቶሜሽን ምን ትላላችሁ? እስኪ ያጋጠማችሁ ካለ ኮሜንት ላይ ለሌሎች መማሪያ እንዲሆን አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ማድረጉን እንዳይረሱ። በሌላ ቪዲዮ እስከምንገናኝ ቻው።